እርሱን ስሙት በሚለው ዋነኛ ርዕስ ውስጥ የእግዚአብሔር ልጅ ለምን ተገለጠ የሚል ሐሳብ ይዘን የምንነጋገረው ነገር አለና እነዚህ ነገሮች የምንመለከትባቸውን አካሄዶች ቶሎ ብዬ እናገርና ከዛ በኋላ አንዳንድ ሐሳቦችን ዛሬ እንጨምራለን። ሁለት ጥቅስ ከአንደኛ ጢሞቴዎስ መጽሐፍ ላይ እናነባለን። ስለዚህ አንደኛ ጢሞቴዎስ መጽሐፍ ላይ ታወጡና አንደኛ ጢሞቴዎስ ምዕራፍ 3 ላይ መጀመሪያ ታወጡልኛላችሁ። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 3 ላይ ታወጡና አብረን የምናነበው ክፍል ይኖራል። እሱን ክፍል ካነበብን በኋላ ደግሞ እዛው መጽሐፍ አንደኛ ጢሞቴዎስ ምዕራፍ 2 ላይ የምናነበው ክፍል ይኖረናል። እሺ፣ ሁሉ ጊዜ እንደ ዋነኛ መንደርደሪያ ሐሳብ ደግመን የምናነሳው የቤተ ክርስቲያናችንን ትምህርት ወይም ራእያችንን ደጋፊ የሆነ ሐሳብ የማነበው አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሁላችንም አንድ ላይ ብናነበው ደስ ይለኛል። ድምጽ አውጥተን የምናነበው አጠገባችን ያለውን ሰው መረበሻችንን እርግጠኛ እንሁን ስናነብ። እሺ፣ ስለዚህ ሁሉም ሰው አሁን ለመረበሽ ይዘጋጅ። 1 2 3 የእግዚአብሔር መምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ በመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ተመልሶ የሚመጣ እኛ የጨመርንበት ክተቱበት ብትጽፉበትም በመንፈስ ነው። ተመልሶ እንደሚመጣ መጽሐፍ ይናገራል። አርጎ አልቀረማ፣ ተመልሶ ምን ይላል? ይመጣል። ስለዚህ አሁን ደግመን እናነባለን። 1 2 3 እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ተመልሶ የሚመጣ። አሜን። የእግዚአብሔር ማንነትን እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ብሎ ጳውሎስ ሲገልጥ እግዚአብሔርን መምሰልን ዲፋይን ያደረገው እግዚአብሔርን መምሰል ምንድነው የሚለውን ሲተረጉመው it is a person። እግዚአብሔርን መምሰል ምን ይመስላል? እግዚአብሔርን መምሰል ምን አይነት ይዘት አለው? ጳውሎስ ሲናገር እንዲህ ነው ያለው፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ካለ በኋላ እግዚአብሔርን መምሰል ብሎ እንዲህና እንደዚህ አይነት ነገር መያዝ እንዲህ አይነት ባህሪ መያዝ አላለንም። እግዚአብሔርን መምሰል ያለን በስጋ የተገለጠ አይደለም የሚለው መጽሐፋችሁ፣ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ተመልሶ ይሄ ማንነት ዶክትሪን ወይም ይሄ ማንነት የሆነ ነገር ትምህርት አይደለም። ይሄ ማንነት ስብዕና ነው። በስጋ የተገለጠው በመንፈስ የጸደቀው ለመላእክት የታየው በዓለም የታመነው በአሕዛብ የተሰበከው በክብር ያረገው ተመልሶ የሚመጣው ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ተብሎ ማንም እግዚአብሔርን መምሰል ከፈለገ ሊያጠናው የሚገባው ክርስቶስን ነው። ሊያጠናው የሚገባው some sort of code of ethics አይደለም። ሊማረው የሚገባው ክርስቶስን ነው። ክርስቶስን መማር የጀመረ አማኝ ወደደም ጠላም ትራንስፎርምድ ይሆናል። ክርስቶስን መማር የጀመረ አማኝ ከክብር ወደ ክብር ይቀየራል። በክርስቶስ ትምህርት ላይ ራሱን የተከለ አማኝ የኢየሱስ የሆነውን ነገር ሁሉ ያበቅላል። እርሱ ግንድ ከሆነ እኛ ቅርንጫፍ ነን። ቅርንጫፍ ደግሞ ከግንዱ የሆነውን ሕይወት እንዲቀበል ልክ እንዲሁ ክርስቶስ ላይ የተተከለ አማኝ ከክርስቶስ ሕይወት ያወጣል፣ ከክርስቶስ ሕይወት ይካፈላል፣ ከክርስቶስ ሕይወት ያፈራል። ስለዚህ አሁን ጳውሎስ ሲናገር እንደዚህ ነው ያለው፣ the sum total of godliness is Christ። እግዚአብሔርን መምሰል ሲተረጎም አለ ኢየሱስ ክርስቶስ ነው። እንደውም ዮሐንስ ወንጌል እኮ መጽሐፍ ሲናገር ምዕራፍ 1 ወደ ቁጥር 16 17 18 ላይ ሄዳችሁ ስታነቡ እግዚአብሔርን ያየው አንድስ እንኳን የለም፣ በቅፉ የነበረው ልጁ ግን ምን አለው ይላል? ተረከው ይላል። በሌላ አነጋገር እግዚአብሔርን እንዲህ ነው ብሎ ሊገልጥልን የቻለ ነብይ አልነበረም። ሊገልጥልን የቻለ ምንም ነገር አልነበረም። የቻለው ኢየሱስ ነው። whoever አዲክት የተደረገ በኢየሱስ እግዚአብሔርን ያያል።
አያችሁ፣ ኢየሱስ ብቻውን እግዚአብሔርን ሙሉ ለሙሉ መግለጥ ችሏል። ስለዚህ አሁን ጳውሎስ የተናገረው ትምህርትን እንደ መሰረት አድርገን እንድናስቀምጠው እግዚአብሔርን መምሰል እንዴት ነው ለሚለው ጥያቄ እነዚህ 6 ነገሮች በአንድ ሰው ሕይወት ውስጥ ሲሰሩ እግዚአብሔርን መምሰል ያመጣሉ። በስጋ ምን ያለ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ፣ ተመልሶ የሚመጣ። ኦኬ። ስለዚህ አሁን ትምህርታችን ሂደቱ እንዴት ነው የሚሆነው ካላችሁኝ፣ መጀመሪያ በስጋ የተገለጠው የሚለው መዳሰስ አለብን። ስለዚህ የእግዚአብሔር ልጅ ለምን ተገለጠ የሚለውን እንፈታዋለን። በነገራችን ላይ በደንብ ስሙኝ። ክርስትና ብዙ ጊዜ ስለምናገረውም ስለማስተምርም ሊገባችሁ ይችላል። ለእንግዶችም ክርስትና የኢየሱስ ቲፎዞ ሆኖ ኢየሱስን እያደነቁ መኖር ሳይሆን የኢየሱስ ክርስቶስ ተካፋይ መሆን ነው። ልድገመው። አያችሁ፣ ክርስትና ትርጉም የሚኖረው ማንም ሃይማኖት እንደሚያደርገው ኢየሱስን ሩቅ ያለ ጌታ አድርጎ እርሱን ማምለክ ብቻ ሳይሆን ከማምለክ ያለፈ የክርስቶስ ተካፋይ መሆን፣ ፓርቴከር ኦፍ ክራይስት፣ የህይወቱ ተካፋይ፣ የድሉ ተካፋይ፣ የማንነቱ ተካፋይ፣ የስብዕናው ተካፋይ፣ የአቅርቦቱ ተካፋይ፣ ያለው ነገር ሁሉ ተካፋይ መሆን ነው እንጂ ክርስትና ልክ በአንድ ትልቅ ስቴዲየም ዙሪያ እንደተቀመጡ ደጋፊዎች ጎሉን የሚያገባው ሰው የ10 ቁጥሩ ሲያገባ ለ10 ቁጥር መጨፈር እንደሚቻልበት አይነት የድጋፍ ስብሰባ አይደለም። ኢየሱስን ልንደግፈው አይደለም የመጣ ነው። እርሱ ሰማያትን ዓለማትን ሁሉ በስልጣኑ ቃል የደገፈ ነው። እኛን ድጋፍ አይፈልግም። አሁን ኢየሱስ ወደ ምድር የመጣው ለምንድን ነው ካላችሁኝ፣ ለጥቅም ነው፣ እንድንካፈለው ነው። ስለዚህ ክርስቲያኒቲ ህይወት የሚሆነው መቼ ነው ካላችሁኝ፣ የኢየሱስ ተካፋይ የኢየሱስ ተጠቃሚ ስንሆን ነው። ስለዚህ የሆነውን ሁሉ የሆነው ለኔ ነው ብለን ሁሌ እንለለ። ሰው የሆነው ለማን ነው? ለኔ ነው። የሞተው ለማን ነው? ለኔ ነው። የተቀበረው ለማን ነው? ለኔ ነው። የተነሳው ለማን ነው? ለኔ ነው። ወደ ላይ ሄደው ለማን ነው? ለኔ ነው። በአባቱ ቀኝ የተቀመጠው ለማን ነው? ለኔ ነው። የሚመለሰው ለማን ነው? ለኔ ነው። ክርስትናችን እንዲህ መቃኘት አለ። ኢየሱስ የሆነውን ሁሉ የሆነው ሰው መሆን ምን ይመስላል ብሎ የሰው ማንነት ቴስት ሊያደርግ አይደለም። ኢየሱስ የሆነውን ሁሉ የሆነው እኔን አስቦ ነው። ስለዚህ ወደዚህ ደረጃ መምጣት አለብን። ክብር ለኢየሱስ ይሁን። ስለዚህ አሁን በስጋ የተገለጠው ከኔ ጋር የሚገናኝ ጉዳይ አለው። ለጥቅሜ ነው። አሜን። በመንፈስ የጸደቀው ለጥቅሜ ነው። በመላእክት የታየው ለጥቅሜ ነው። በአሕዛብ የተሰበከው እኔም ጋር የደረሰው ለጥቅሜ ነው። እንደገና በዓለም ታምኖ የሚያስተማምን የጽዮን ዓለት የሆነው ለጥቅሜ ነው። ወደ ላይ የሄደው ለጥቅሜ ነው። ተመልሶም የሚመጣው ሄሎ ለጥቅማችን ነው። እስቲ ለኔ ነው በሉ። ልቡ ጥፍት እስኪል ድረስ ወዶኛል። እየሰማችሁ ነው? ለኔ ነው እስቲ የሚል አቲቲዩድ ያዙ። በቃ ለኔ ነው በሉ እስቲ። ይሄ ሁሉ የመለኮት አቅርቦት ለኔ ነው። ሰማይ ኦርኬስትሬት ተደርጎ ኮኦርዲኔት ያደረገው ኦርጋናይዝ ያደረገው ነገር ሁሉ ለኔ ነው። ለኔ ነው። እግዚአብሔር ለራሱ መሆን የሚፈልገው ነገር የለውም። እሱ ሁሉ አለው። የሆነውን ሁሉ የሆነው ለኔ ነው። ክብር ለኢየሱስ ይሁን። ካን ዩ ኢማጂን? ለዚህ ነው እኮ አንደኛ ዮሐንስ መልእክት ላይ እኮ ሲናገር እግዚአብሔር እንዴት ያለውን ፍቅር እንደገለጠ እስቲ ተመልከቱ። የእግዚአብሔር ልጆች ተብለን እንጠራ ዘንድ አብ እንዴት ያለውን ፍቅር እንደገለጠ እዩ፣ እንዲሁም ነን ማለት። በቃ እግዚአብሔር እኮ ትልቅ ነገር አድርጓል። ያደረገው ለማን ነው? ፍጥረት ሁሉ ተሰርቶ መጽሐፍ ቅዱስ ሲናገር ሰማያትን በመንፈሱ ውበት ሰጥቶ በቃሉ አጽንቷቸው የሚሆነውን ነገር ሁሉ አድርጎ ሲጨርስ እግዚአብሔር የፈጠረውን ፍጥረት ሁሉ መልካም አድርጎ ከጨረሰ በኋላ የፍጥረቱ መካከለኛ የሆነ የተፈጠረው ነገር ሁሉ ላንተ ነው ብሎ ነው አዳምን የፈጠረው። ሄሎ የተፈጠረ ነገር ሁሉ ለኔ እንጂ እኔ ለተፈጠረ ነገር አልተፈጠርኩም።
ስለዚህ አጠገባቸው ያለውን ሰው you are so important በሉት። መለኮት ቀልቡን የጣለብህ ከዚህ በኋላ የመለኮት ትኩረት የሆንክ ለኛ ነው። እስቲ ለኛ ነው በሉ። እግዚአብሔር በሰው እጅ እንደሚገለገል እኮ ይላል መጽሐፍ ቅዱስ አይደል እንዴ? የሰውን ነገር የሚፈልግ አምላክ አይደለም። ፍቅር ፍለጋ ራሱን ሼር የሚያደርግበት ፍለጋ አሰበና በመልኩ ፈጠረን። የፈጠረን እኮ እግዚአብሔር እኮ ከኛ ጋር ኢንጆይ ለማድረግ ነው። ሄሎ እንደው አጠገባችሁ ያለውን ሶስት ይዩት። አያምርም? ምን ሆናችሁ ዝም ብላችሁ ይዩት? አያምርም ወይ? አበሻ ድሮም ቆንጆ ነው። እስቲ አጠገባችሁ ያለውን ሰው አይታችሁ አሁን እንዲህ በሉት፣ አይደንቅህም? የሜዳ አህያ ሆነ አለመፈጠርህ ደስ አይልህም ወይ በሉት። ቁም ነገር እኮ ነው የምላችሁ። እኔ አሁን እነሳና ቁጭ ብዬ እንደው እውነት ልንገራችሁ አይደል እንደው በቃ እንደው በእግዚአብሔር አይደል የተፈጠርነው የሜዳ አህያ ምናምን ሆነ ተፈጥረ ቢሆን ኖር ማለት ለመበላትና ለመብላት ተፈጥረን ቢሆን ኖር ካን ኢማጂን ግሬትፉል የምንሆንበት እኮ በጣም ድንቅ ነገር አለ። መልኩን በእኛ አድርጎ የፈጠረን እግዚአብሔር ስሙ ይባረክ። We are so precious። በጣም የሚደንቃችሁ ዋጋ የማይወጣለት ነገር ቢኖር በምድር ላይ የሰው ልጅ ነው። ለዚህ ነው የሰው ልጅ ጴንጤ ሆነ አልሆነ፣ ዳግም ተወለደ አልተወለደ፣ በሽታ አይገባውም፣ ሐዘን አይገባውም፣ ሞት አይገባውም፣ እርግማን አይገባውም፣ ጭንቀት አይገባውም። የሰው ልጅ ምንም አይነት የዲያብሎስ ውጤት የሆነ ነገር ሁሉ አይገባውም። ውድ ነው ሰው፣ ምክንያቱም የእግዚአብሔር መልክ ያለበት ነው። አመፀኛም የሆነ ሰው የእግዚአብሔር መልክ አለበት። አሜን። እሺ አሁን አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ሄዱልኝ። ስለዚህ ዛሬ የምመለከተው እንደ ኢንትሮዳክሽን የምሰጣችሁ ነገር ብያቸዋለሁ፣ ቶሎ ጨርሳለሁ። አሁንም የእግዚአብሔር ልጅ ለምን ተገለጠ? ምክንያቱም መጀመሪያ ላይ ቅድም ሳነብ በስጋ ምን ያለ ብያለሁ የተገለጠ። ስለዚህ ለምን በስጋ ተገለጠ? ተመልሼ አዲስ ትምህርት ላስተምራችሁ አይደለም፣ ለአንዳንዶቻችሁ ሪቪዥን ነው የሚሆነው። ግን ዛሬ የምናገረው ነገር በህይወታችን ላይ አንድ የሆነ ነገር ያራምደናል ብዬ አስባለሁ። ስለዚህ የእግዚአብሔር ልጅ ለምን በስጋ ተገለጠ? የመጀመሪያውን ነገር መፍታት አለብንና እኔ አሁን ከዚህ መነሳት ፈለኩኝ። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ ሁሉም ሰው ጮክ ብሎ እንዲያነቡ የምፈልገው ነገር አለ። አንደኛ ጢሞቴዎስ እዛው ቦታ ላይ ምዕራፍ 2 ከቁጥር 5 ጀምሮ አሜን። ግን ቆይ አንድ ነገር እናድርግ፣ እንደገና እናነበዋለን። ስለዚህ ማስቀጥላችሁ ነገር ይሆናል። ስለዚህ አንድ ላይ 1 2 3 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው እርሱም ሰው የሆነው እርሱም ክርስቶስ ኢየሱስ ነው። ከዛስ ራሱንም ለሁላችን ምን አደረገ? ቤዛ አድርጎ ሰጠ። ስለዚህ አሁን ይሄንን ነገር በደንብ ስሙ፣ በደንብ ትኩረት ሰጣችሁ እንድትሄዱ ፈልጋለሁ። ብዙ ጊዜ ይሄንን ጥቅስ ብዙ ሰዎች ጠቅሰውታል። በእግዚአብሔርና በሰው መካከል ያለ አንድ መካከለኛ አለ። እርሱም ሰው የሆነ ማን ነው? ክርስቶስ ነው። ከክርስቶስ ኢየሱስ ውጪ ሌላ ማንም መካከለኛ ወይም ደግሞ አማላጅ ወይም በመካከል የገባ የለም ብለን ተጠቅመን እናውቃለን። ልክ ነው፣ ለመጠቀም ጥሩ ነው። ግን አሁን እዚህ ጋር ጳውሎስ እየተናገረ ያለው አንድ የሚበልጥ ነገር አለ። የሆነ የሃይማኖት ትምህርትን ለማፍረስ ብሎ አይደለም የተናገረው። የሃይማኖትን ትምህርት ለመጣል ብሎ አይደለም። የሆነ ተቃዋሚዎችን ለማሳፈር አይደለም የተናገረው። የሚበልጥ ትምህርት ውስጡ አለ። ስለዚህ ትኩረት ሰጣችሁ ደግማችሁ አንብቡት። ስታነቡት ከዚህ በኋላ በዚህ እንድታነቡ ስለምፈልግ አንድ እግዚአብሔር አለና እሺ በእግዚአብሔር በአንዱ እግዚአብሔርና በሰው መካከል ደግሞ ያለው አንድ ነው። አሁን ተመልከቱ፣ በእግዚአብሔርና በማመካከል በሰው መካከል። ስለዚህ ሰው የሚለው ሐሳብ ግለሰብን ሳይሆን የሰውን ክልል የሰውን ልጅ ነው። ሁማኒቲ
የምንለውን ነው። ስለዚህ አንድ ምን አለ? እግዚአብሔር አለ። በአንዱ እግዚአብሔርና በሂውማኒቲ መካከል፣ በሰዎች መካከል፣ በሰው ዘር መካከል አንድ ሌላ መካከለኛ አለ። ያ መካከለኛ ማን ነው አለ? ሰው የሆነ ክርስቶስ ነው። እርሱ ደግሞ ለመካከለኛነቱ ያበቃው አቅም የሰጠው ወደ ኦፊሱ ያስገባው ምንድን ነው ሲባል ስለ ሁላችን ራሱን ቤዛ አድርጎ ሰጠ። ስለዚህ ቤዛ አድርጎ መስጠት ያልቻለ መካከለኛ መሆን አይችልም። አብራችሁ ናችሁ? ስለዚህ ቤዛ ማድረግ ስለመቻሉ፣ ዋጋ ስለመክፈሉ፣ የርሱ የሆነውን የራሱ የሆነውን ዕቃ መልሶ ወደ ራሱ ለማውሰድ የከፈለው ዋጋ አንደኛ ብቸኛ መካከለኛ አድርጎታል። በማንና በማ መካከል? በእግዚአብሔርና በሰው መካከል አንድ ሌላ መካከለኛ ተገኘ። ምን የሆነ? እስቲ በሉት፣ ሰው የሆነ። ተመልከቱ፣ ሰው የሆነ የሚለውንም ጳውሎስ የከተተበት ምክንያት አለው። ሰው የሆነ መካከለኛ ተገኘ። ድገሙልኝ። ተገኘ። ሰው የሆነ መካከለኛ። ሰው ወደ መሆን የመጣ እንጂ ሰው የሆነ ሲባል ሰው የተደረገ። ሄሎ፣ ምን የሆነ? ወደ መሆን የመጣ ሰው የተደረገ። በእግዚአብሔርና በሰው መካከል አንድ ሰው የሆነ ሰው የተደረገ ስጋ የለበሰ መካከለኛ መጣ። የመካከለኛነቱም ደግሞ ብቃት የተገኘው መካከለኛ ያደረገው እርሱ ለሁሉ ምን ስለሆነ ነው? ቤዛ ስለሆነ ነው። ይሄንን መሰረት ያዙልኝ። ስለዚህ የኢየሱስ መካከለኛነት የተመሰረተው ኢየሱስ ክርስቶስ አምላክ ስለሆነ አይደለም፣ ቤዛ ስለሆነ ነው። ሄሎ፣ አምላክና ሰውን መካከለኛ ለመሆን አምላክ መሆን ቢሆን የሚያስፈልገው አምላክና ሰው መካከል ለመግባት የሚያስችለውን ነገር አያገኝም ነበር። ምክንያቱም በአምላክና በሰው መካከል የገባው መካከለኛ እንዲሆን ያደረገው አምላክነቱ ሳይሆን ቤዛነቱ ነው። አብራችሁ ናችሁ? ልድገምላችሁ። ኢየሱስን ዩኒክ ፖዚሽን የሰጠው እግዚአብሔር ሆኖ ሳለ፣ በእግዚአብሔር መልክ ሲኖር ሳለ፣ ከእግዚአብሔር ጋር ስልጣንን እንደ መቀማት ሳይቆጥር የነበረውን ክብርና ስልጣኑን ትቶ ራሱን ባዶ አድርጎ በምስሉ የሰውን ምስል መስሎ የባሪያን መልክ ይዞ ያውም ደግሞ ለመስቀል ሞት የታዘዘ ሆኖ መካከለኛ ለመሆን ቤዛ ስለሆነ የሰውና የእግዚአብሔር መካከለኛ ተደረገ። ምክንያት አለኝ። አሁንም ይዣችሁ የሚሄድበት ቦታ አለ፣ ግን በደንብ ተከተሉኝ። ስለዚህ ኢየሱስ ዓለምን ስለፈጠረ አይደለም መካከለኛ የሆነው፣ ቤዛ ስለሆነ ነው መካከለኛ የሆነው። ማለት ክርስቶስ በስልጣኑ ቃል እግዚአብሔር እንዲህ ሲናገር እኮ ዕብራውያን ምዕራፍ 1 ቁጥር 1 ላይ ሄዳችሁ ብትመለከቱ እርሱም የክብሩ ነጸባረቅና የባህሪው ምሳሌ ሆኖ አይደለም የሚለው አይደለ እንዴ? ሁሉን በስልጣኑ ቃል ምን እያለ እየደገፈ፣ የስልጣኑ ቃል ሁሉን ደግፏል። ሰማያት፣ ከዋክብት፣ ጋላክሲ አለ የምትሉት የትኛውም ዓለማት፣ ፕላኔቶች፣ በምድር ላይ ያለ ነገር ሁሉ the law of gravity፣ ፊዚክሱ፣ ኤቭሪቲንግ ከክርስቶስ ኢየሱስ የስልጣን ቃል ነው የወጡት። በስልጣኑ ቃል ነው ነገር እንዳይጋጭ ለዓለም ይዟቸው ያለው። የማ ቃል? የኢየሱስ ክርስቶስ ቃል። በስልጣኑ ቃል ዓለማትን ምን ብሎ ይላል? ደግፎ። ዓለማት የሚለው እኮ ፕላኔቶችን ነው። የምናውቃቸውን ፍጥረታት ሁሉ በስልጣኑ ቃል የደገፈው እርሱ በማንነቱ አይደለም መካከለኛ የሆነው። ከፈጠረበት ማንነቱ ይልቅ የፈጠረውን ነገር መልሶ የራሱ ሊያደርግ የከፈለው ዋጋ ስልጣን ሰጥቶታል። ምን እንዲሆን? መካከለኛ እንዲሆን። መካከለኛ። አሁን ታዲያ እኔ ይሄንን ነገር ትንሽ ከሆነ ቴዎሎጂ እንድታነሱ ትፈልገዋለሁ። ምን ልላችሁ ነው? አንድ ምን አለ? እግዚአብሔር አለ። ከዛስ? በእግዚአብሔርና በሰዎች መካከል ያለ ስንት? አንድ አለና እርሱም ማን ነው አለ? ስለዚህ እንደዚህ ብለን እንድንነጋገር እፈልጋለሁ። አንድ እግዚአብሔር ነበረ፣ አንድ እግዚአብሔር አለ። በአንዱ እግዚአብሔርና በሰው መካከል ደግሞ ሌላ መካከለኛ ተፈለገ። ሌላ መካከለኛ ሲፈለግ ሌላ መካከለኛ ያስፈለገበት ምክንያት በፊት የነበረው መካከለኛ ስለወደቀ ነው። አሁን ቴዎሎጂያችሁን እዚህ ጋር ነው መስራት የምፈልገው። የበፊቱ መካከለኛ ስለወደቀ ሌላ መካከለኛ ተፈለገ።
የበፊቱ መካከለኛ ስሙ አዳም ይባላል። እየሰማችሁኝ ነው? አሁን ትምህርቱ ይስተካከልላችሁ። የሆነ የጆባ ዊትነሶች ወይም ደግሞ የሁን ልጅ ኢየሱሶች ወይም የሆነ ሃይማኖት ስም እያሰበ አይደለም ጳውሎስ ይሄንን ጥቅስ የጻፈው። አልነበሩም ያኔ። እነዚህን ሃይማኖቶች መምቻ አይደለም ይሄ ጥቅስ። ይሄ ጥቅስ አዳምን ከጨዋታ ማውጫ ነው። ቢገባችሁ አንድ እግዚአብሔር አለ። በእግዚአብሔርና በሂዩማኒቲ መካከል ደግሞ አንድ መካከለኛ ነበረ። ሰው ሁሉ በርሱ ወደ መሆን ስለመጣ ወደ ዓለም የመጡ ሁሉ የመጡት በርሱ ስለነበረ እግዚአብሔር ከሰዎች ጋር ግንኙነት ላድርግና ሊኖር በፈለገ ጊዜ የግድ የሚገናኝበት መንገድ ነበረው። የመጀመሪያው ሰው ነው በመካከለኝነት የነበረው። ግን አንድ ጥያቄ ልጠይቃችሁ። የመጀመሪያው ሰው ግን ከመጀመሪያው ወደቀ። አብራችሁኝ ናችሁ? ስለዚህ የመጀመሪያው ሰው ከመጀመሪያው ስለወደቀ እግዚአብሔር በወደቀው ሰው ሰውን ማግኘት ስለማይችል እግዚአብሔር የግድ ሌላ ሰው ማምጣት አለበት በሰውና በእርሱ መካከል የሚገባ። አብራችሁኝ ናችሁ? ስለዚህ ጠንከር ያሉ ትምህርቶችን ማስተምራችሁ በዚህኛው ዓመት አንዳንድ ነገር መጨመር ስለምፈልግ፣ ስለዚህ ይህንን ጥቅስ ከዚህ በኋላ እንድትረዱ የምፈልገው ለሌላም ነገር መጠቀም ብትችሉ ኦሪጂናል የሆነውን ሐሳብ ግን ያዙ። በእግዚአብሔርና በሰው መካከል አንድ አለ ካለ ሌሎቹን ሁሉ ሰርዟቸዋል ማለት ነው። እኖራለሁ ብሎ የተቀመጠ ነገር ሁሉ ምን ብሏል ማለት ነው? ተሰርዟል። ስለዚህ አሁን ጳውሎስ አጽንኦት ሰጥቶ አንድ ማን አለ? እግዚአብሔር አለ። እንደገና ደግሞ በአንዱ እግዚአብሔርና በሰው መካከል ደግሞ አንድ ብቻ አለ። ከሱ ውጪ ያለ ነገር ሁሉ ተሰርዟል። አሜን። ስለዚህ ያ ሰራዥ የሆነው በፊት የነበረውን እንዴት ነው የሰረዘው ነው? በፊት የነበረውን የሰረዘበት መንገድ አለ። አያችሁ፣ ራሱን ምን አደረገ? ስለዚህ የመጀመሪያው ሰው ለተከታዮቹ ቤዛ መሆን ሲገባው አግኝታችሁኛል። የዲያብሎስ ፈተና በዛ የአትክልት ስፍራ ለእርሱ በመጣ ጊዜ የፈተናውን ነገር ሁሉ አሸንፎ አምላክ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን ብሎ መጨረስ ሲገባው ሊታረድላቸው ፈቃዱን ሊያስገዛላቸው ስለሚወልዳቸው ልጆች በስጋ ከእርሱ ስለሚገኙ ስለ አቤልና ስለ ቃየን ከነርሱም በኋላ ስለሚወለዱት ሁሉ ዋጋ ሊከፍልላቸው ሲገባ መታረድ ሲገባው በስሜቱና በፈቃዱ እምቢ ብሎ እባቡን እምቢ ማለት ሲገባው የሱ የሆኑትን ሁሉ አብሮ አረዳቸው። ይቅርታ አዳምን በጣም አሁንም በደንብ አድርጌ አጨልሜን የምስልላችሁ። ምክንያቱም ብዙዎቻችን ውስጥ ስለ አዳም ያለን ግንዛቤ እንደ እግዚአብሔር ቃል ስላልሆነ ኢየሱስ ጋር ስንመጣ ምን ያህል ትልቅ ስራ እንደሰራልን ገና አልገባን። አያችሁ፣ አዳም ኢየሱስ የተፈተነውን ሁሉ ተፈትኗል ከመውደቁ በፊት። ሄሎ አብራችሁ ናችሁ? አዳም ኢየሱስ የተፈተነውን ፈተና ተፈትኗል። እንዴት አወክ ብትሉኝ ፈታኙ ሞዱን ቀይሮ አያውቅም። ድሮም ያኑ ነው የሚፈትነው፣ ሁሌ አንድ አይነት ፈተና ነው። ስለዚህ የመጀመሪያው ፈታኝ መጥቶ በሔዋንም በኩል በሉት አዳም ጋር ሲደርስ የጠየቃቸው ጥያቄና ያላቸው ነገር ሁሉ ኢየሱስም ጋር ሲመጣ ያለውን ነው። መልኩን የቀየረው ኢየሱስ ጋር ሲመጣ የተብራራ ጥቅስ ጠቅሷል። ምክንያቱም ያን ጊዜ መጽሐፍ ቅዱስ ስላልነበር ምን ይጥቀስ? ዘፍጥረት ምዕራፍ 3 ላይ መጽሐፍ ቅዱስን መጥቀስ የሚችልበት መጽሐፍ አልነበረ። ምክንያቱም ሙሴ መጽሐፉን ገና አልጻፈውም፣ ነቢያቶች መጽሐፉን አልጻፉትም። እንዲህ ተብሎ ተጽፏል ብሎ አዳምንና ሔዋንን አያነጋግራቸው እንጂ ከመንፈስ ዓለም ሊጠየቁ የሚችሉትን ጥያቄ ጠይቆ ጥሏቸዋል። ስለዚህ እኔ እንዲህ ብዬን የማነበው ኢየሱስን ሰይጣን መጥቶ ከፈተነው ኢየሱስን የፈተነው ያው ሰይጣን አዳምንን ፈትኖታል። ደግሞ መጽሐፍ ያስተምራል። ልዩነቱ ምንድነው ሲባል ኢየሱስ የተፈተነውን ፈተና ሲያሸንፍ አዳም ምን ብሏል? ተሸንፏል። የመጨረሻውን የፈተናውን የመጨረሻ ፈተና የተፈተነው ደግሞ ኢየሱስ ጌቴሰማኒ ቦታ ላይ ነው። መጽሐፍ ቅዱስ ሲናገር ጌቴሰማኒ አትክልት ቦታ ላይ ኢየሱስ ክርስቶስ አባቱ ፊት ቀርቦ ብትወድ
እቺ ጽዋ ከኔ ምን ትበል ትለፍ ብሎ ጠየቀ አይደል የሚለው። እና ያን ጊዜ ኢየሱስ ይሄንን ጥያቄ ሲጠይቅ ያለው ነገር አለ። አንተ ብትወድ ኃጢአት መሆን አልፈልግም፣ ኃጢአት መሆንን በጣም ከባድ ነገር ነው ብሎ አስቦ ሊሆን ይችላል የመጽሐፍ ቅዱስ ሰዎች ሲናገሩ። ግን ወዲያው አጠፈና እንዲህ አለ፣ ነገር ግን የኔ ሳይሆን የማ ፈቃድ ይሁን አለ። ያንተ ፈቃድ ይሁን። ልክ ያንን ቀን ፈቃድህ ይፈጸም ባለ ጊዜ ይላል መጽሐፍ ቅዱስ፣ እርሱን ባለ ጊዜ የሚረዱት መልአክ ተላኩለት ይላል። እየሰማችሁ ነው? የሚያግዙት መልአክ ተላኩለት፣ በረታ አይደል የሚለው። ከዛ በኋላ ወዲያው ይላል እኮ መጽሐፍ ቅዱስ ይሁዳና ሰዎቹ መጥተው ምን አሉት? ያዙት። አሁን እንድታስቡ ፈልጋለሁ። የመጨረሻውን ፈተና ኢየሱስ ክርስቶስ እንዴት ነው ያለፈው ሲባል ራሱን ቤዛ አድርጎ ነው። ይሄ ምን ይነግረኛል? የመጀመሪያው ሰውዬ የወደቀውስ እንዴት ነው ሲባል ራሱን ቤዛ ከማድረግ ይልቅ ራሱን ወዶ ነው። እየሰማችሁ ነው? ስለዚህ አዳም ወደዚህ ሁሉ መዓት የሰውን ልጆች ያስገባው ለምንድን ነው ብትሉኝ ራሱን ወዶ ነው። ኢየሱስ ደግሞ ሰውን ሁሉ ከሞት ጥፋት እንዴት ነው ያወጣው ብትሉኝ ነፍሱን ስለ ኃጢአት መስዋዕት አድርጎ ነው። ስለዚህ አዳምንና ኢየሱስን እየሳላችሁልኝ እንድትቆዩ ፈልጋለሁ። ሁለተኛው ምዕራፍ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ ኢየሱስ አለ ሲል በጣም ብዙ ኮሜንተሪዎችን ሄጄ ሳነብ የብዙ ኮሜንተሪዎች የመጨረሻ ዲስከሽናቸው በአዳም የሰው ልጅ ከሚታወቅበት ስርዓት ወጥቶ በኢየሱስ ወደሚታወቅበት ስርዓት ገብቷል ማለት ነው። አግኝታችሁኛል? ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ይላል አይደል መጽሐፍ ቅዱስ። እንደዛ ብሎ 4 ነጥብ አድርጎ ቢሆን ችግር ነበር። በድርብ ሰረዝ ግን በክርስቶስ ኢየሱስ በሆነው ቤዛነት የሚል ቃል አለ። በኩል ግን አይደል የሚለው እንዲያው በምኑ ይጸድቅ። ስለዚህ 2 ግሩፕ ተፈጥሯል። ሁሉ ኃጢአትን ሰርተዋል የሚባል ግሩፕ አለ በአዳም፣ በክርስቶስ ደግሞ ይጸድቃሉ የተባለ ግሩፕ አለ። አሜን። ስለዚህ አሁን ይወላችሁ በአዳም ብቻ የሚታወቅ ኮሚኒቲ እንዳይኖር በምድር ላይ እግዚአብሔር ሌላ መካከለኛ አመጣ። በአዳም ብቻ የሚታወቅ ማንነቱ አዳም ውስጥ ያለ ብቻ ኮሚኒቲ እንዳይኖር እግዚአብሔር በዘላለም ፍቅሩ አሰበንና ሌላ መካከለኛ አመጣ፣ ሰው የሆነ መካከለኛ። በሌላ አነጋገር እርሱ ራሱን ቤዛ አድርጎ ሲሰጥ በመካከል የነበረውን አዳምን ከስፍራ አስወገደና በእግዚአብሔርና በሰው መካከል የሚታይ እርሱ ሆነ። ከዛስ በፊት ብትሉኝ በእግዚአብሔርና በሰው መካከል በሰዎች መካከል የሚታየው አዳም ነበር። ሁሉ በአዳም በኩል ኃጢአት ምን ብለዋል? ሰርተዋል። አሁን ግን እግዚአብሔር መነጽር ቀይሯል። አጠገባቸው ያለውን ሰው እግዚአብሔር የዛሬ 2000 ዓመት ኢየሱስ ክርስቶስ መስቀል ላይ ከሞተ በኋላ ማያ መነጽሩን ቀይሯል። አሜን። እሺ አሁን እዚህ ጋር ያዙና ለምን ተገለጠ የሚለው ነገር ኢምፖርታንት የሆነው ነገር ቤዛ ለመሆን ነው የተገለጠው። ቤዛ ሊሆን ነው የተገለጠው። ቤዛ ደግሞ መሆን ለምን አስፈለገው ከተባለ መካከለኛ ለመሆን። መካከለኛ የሚለው ጥቅስ ምንድነው ሲባል የኔ የግል መካከለኛ ለመሆን አይደለም፣ የሂዩማኒቲ ወኪል ለመሆን። አግኝታችሁኛል? ኦኬ። ስለዚህ በእኔና በእግዚአብሔር መካከል ያለ መካከለኛ አለ። አዎ ኢየሱስ ነው። ግን በእኔ ብቻ አይደለም፣ በሚያምኑት ሁሉ መካከል፣ ለሚያምኑት ሁሉ መካከለኛ ነው። ኦኬ። አሁን ቶሎ ብላችሁ ዮሐንስ 10 ላይ ሄዱልኝ። ከድሮ ጀምሮ ዩቲዩብ ላይ ያሉትን ትምህርቶች ብትከታተሉ የምታገኙት ነገር ስላለ ወደዛ እንድትሄዱ አበረታታችኋለሁ። አሁን አንደኛ ዮሐንስ ወንጌል ምዕራፍ 10 ላይ ሄዱልኝ። አንድ እንትን ልናገር አባባል አለችና አዲስ አበባ ሆኜ ይሄንን ትምህርት ከናንተ ጋር እንድካፈል በጣም ውስጤ የመጣ ጊዜ አንዳንድ ነገሮች በእንግሊዘኛ ሲባሉ በጣም ይቀላሉና ምዕራፍ 10 ላይ ወጣችሁልኝ አይደል? ኦኬ። እንዲህ ትሉታላችሁ አጠገባችሁ ያለውን ሰው ይሄንን ክፍል ካየን በኋላ በሉት ፖዚሽን ትይዛለህ፣ ኦፖዚሽን ትጀምራለህ። So you will take a position for opposition. እየሰማችሁኝ ነው? በሌላ አነጋገር አቋም ለመቃወም እንይዛለን። አቋም ስንይዝ እንቃወማለን።
ለምሳሌ እኔና ራሄል የሆነ ግንኙነትና የሆነ ንግግር የሆነ ዲል ቢኖረን እና እኔና እሷን የሚለየን አቋም ቢኖር እሷም አቋሟን ብትይዝ እኔም አቋሜን ብይዝ ወዲያው አቋም ስንይዝ ምን እየሆነን? ተቃዋሚ እየሆነን። ስለዚህ ዛሬ አቋም የያዘ አማኝ ይነሳል። ማንን የሚቃወም እንደሆነ ይታያል። ስለዚህ ማንም አቋም ሲይዝ ለመቃወም ነው። ስለዚህ ትጽፉልኛላችሁ አቋም ለመቃወም ብላችሁ ማለት ነው። ወይ ፖዚሽን ፎር ኦፖዚሽን፣ አቋም ለመቃወም እንይዛለን። እቺን ነገር ምን እያልኩ እንደሆነ ከዚህ ክፍል አሳያችኋለሁ። ዮሐንስ 10 አውጥታችኋል። ሁላችሁም ከቁጥር 1 ጀምሮ አንብቡልኝ። የምትወዱት ክፍል እንደሆነ አውቃለሁ። ሁሉም ሰው እስቲ አንብብልኝ። ኧረ ቆይ አነባበብ አንድ ላይ እኔ እንዳስተማርኳችሁ። እሺ 1 2 3 እውነት እውነት እላችኋለሁ ወደ በጎች በር በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህንን ምሳሌ ነገራቸው። እንደሱም የነገራቸው ምን እንደሆነ አሁን አጠገባቸው እኔ ግን አስተውላለሁ በሉት። ለኔ ይገባኛል በሉት። ለኔ ይገለጥልኛል። መንፈስ ቅዱስ ያስተምረኛል። ዛሬ እንዲህ ነው የሚሆነው። አግኝታችሁኛል። ስለዚህ እቺን ክፍል ቶሎ ብለን እንመለከትና እንጸልያለን። እንዲህ ነው የሚለው ሲጀምር፣ እውነት እውነት እላችኋለሁ ወደ በጎች ምን በረት እሺ አሁን ተመልከቱ። በጣም አነጋጋሪ የሆኑ ንግግሮች ስላሉበት መጀመሪያ የምንፈታቸው ቃሎች አሉ። ወደ በጎች ምን ይላል? በረት። ስለዚህ በረት የሚለውን አስምሩበት። አንድ የምኖች በረት ነው? እሺ ወደ በጎች በረት ምን የሚል? በበሩ ምን የማይል? ስለዚህ በር የሚለው አለ። በሩንም አስምሩልኝ። ከዛ በኋላ ሃይላይት እያደረጋችሁ ሂዱ። በበሩ የማይገባ በሌላ የሚወጣ እርሱ ምንድን ነው? ሌባ ወንበዴም ነው ይላል። አሁን በጣም እንድትመለከቱ ፈልጋለሁ። በበሩ ያልገባ በሌላ እንዴት ይወጣል? ሄሎ፣ በበሩ ያልገባ እንዴት በሌላ ይወጣል? ከኔ ጋር ናችሁ? አባባሉ በጣም አነጋጋሪ፣ የትርጉም ግድፈት ያለበት አደናጋሪ ነገር ነው። አባባሉ እንዲህ አይደለም። እውነት እውነት እላችኋለሁ ወደ በጎች በረት በበሩ ምን የሚል የማይገባ በሌላ በኩል ግን የሚወጣ የሚለው ሐሳብ በእንግሊዘኛው ክላይምብ ኢን የሚለው CLIMBIN። አዲሱ መደበኛ ትርጉም ጋር ግን ሄዳችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። እውነት እውነት እላችኋለሁ በበሩ የማይገባ በሌላ መንገድ በኩል ዘሎ የሚገባ እርሱ ሌባ ነው ነጣቂም ነው ነው የሚል። ሄሎ አያችሁ፣ እዚህ ላይ የሚለው ግን ምንድን ነው? በበሩ የማይገባ በሌላ መንገድ የሚወጣ የሚለው ቃል ተንጠላጥሎ የሚገባ ማለት ነው። የሚወጣ በግንብ በአጥር ዘሎ የሚገባ ማለት ነው። አያችሁ፣ ስለዚህ መጽሐፍ ቅዱሳችሁን እሱ ጋር ታርሙታላችሁ። እሱ ጋር መታረም አለበት። ምክንያቱም አሁን ለምሳሌ አጥር ቢኖር፣ ይሄ አጥር ቢሆን እዚህ ስፒከር ጋር እዚህ አጥር ላይ በበሩ ካልገባው በየት ነው የምገባው? በአጥር። ስለዚህ ምን ብዬ ነው የምገባው? አጥሩ ላይ ምን ብዬ? ስለዚህ በሌላ መንገድ ምን የሚል ተባለ? የሚወጣ ሲል የሚንጠላጠልና ዘሎ ምን የሚል የሚገባ ለማለት እንጂ ከውስጥ የሚወጣ አይደለም። ከኔ ጋር ናቸው? ስለዚህ አሁን ኢየሱስ ሲናገር እንዲህ አለ፣ ወደ በጎች በረት በምን የማይገባ። ስለዚህ በሩ ምንድን ነው ማለት ነው? መግቢያ ነው። ኦኬ ተከታተሉኝ አሁን በደንብ፣ ምክንያቱም እዚህ ጋር ነው ያለው። በሩ ምንድን ነው? መግቢያ ነው። ወደ በጎች በረት መግቢያው ምንድን ነው? በር ነው። በበሩ ምን የማይል ከዛስ
በሌላ በኩል ምን የሚል የሚገባ እርሱ ምንድን ነው? ሌባ ነው ወንበዴም ነው አለና ከዛ በኋላ የሚቀጥለው ቃል ምን ይላል? በበሩ የሚገባ ግን የበጎች ምንድን ነው? እረኛ ነው። ከዛስ ለእርሱም ደግሞ በረኛው። አሁን እንድግን እንድትይዙልኝ እፈልጋለሁ። በረኛ የሚል ቃል ደግሞ አለ አይደል? ጎል ጠባቂ አይደለም። እየሰማችሁኝ ነው? በረኛ የሚለው ቃል ጎል ጠባቂ አይደለም። በር ላይ ሆኖ ምን የሚል የሚከፍትና የሚዘጋ ማለት ነው። ስለዚህ አሁን እንድትመለከቱ ፈልጋለሁ። ቅድም ብያቸዋለሁ። የበግ በረት አለ፣ በር አለ፣ ከዛ ምን አለ? አቤት። በሌላ በኩል የሚል ምን የሚል የሚገባ በአጥር ዘሎ የሚገባ አለ። እንደገና ደግሞ በር የሚከፍት ምን አለ? በረኛ አለ አይደል የሚለው። ኦኬ። ለበጎች እረኛ ግን በበር ለሚገባው ግን በረኛው ምን ይለታል አለ? ይከፍትለታል። ከዛ በኋላ ምን ይሆናል መሰላችሁ? መጽሐፍ ቅዱስ ሲናገር ለእርሱ በረኛ ይከፍትለታል፣ በጎቹም ድምፁን ይሰማሉ፣ የራሱንም በጎች በየስማቸው ጠርቶ ምን ይላቸዋል? ይወስዳቸዋል። አሁን ቶሎ ቶሎ ብለን እንድንፈታ የምፈልገው ነገር አለ። መጀመሪያ የበጎች በረት ማን ነው ነው መፈታት አለበት። በጎች በረት የሚለው ቃል የለም። እውነት እውነት እላቸዋለሁ ወደ በጎች በረት በበሩ ምን የሚል የማይገባ። ስለዚህ የመጀመሪያው መፈታት ያለበት ቃል የበጎች በረት የሚለው ነው። ኢሳይያስ መጽሐፍ ምዕራፍ 53 ላይ ሄዳችሁ ስታነቡ መጽሐፍ ቅዱስ ስለ ኢየሱስ ክርስቶስና ስለኛ ሲናገር እንደዚህ ብሎ ተናግሯል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ወደ ገዛ መንገዳችን ምን አለን? አዘነበልን፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ አይደል የተባለ። ስለዚህ እኛ ምኖች ነን? በጎች። ዩሲ መጽሐፍ ቅዱስ ላይ በጎች የሚለው ሂዩማኒቲን ነው፣ የሰውን ልጆች በአጠቃላይ ምኖች ነው የሚለው በጎች። አሁን እንድትሰሙኝ እፈልጋለሁ። ብዙ ጊዜ ቸርች ውስጥ ያለ ትምህርት በጎች አማኞች ናቸው ነው የሚሉት። አይደለም። መጽሐፍ ቅዱስ ሲናገር ወደ በጎች በረት አይደለም የሚለው ምን የሚል? በበሩ የማይገባ በሌላ መንገድ የሚገባ አይደል? እርሱ ሌባ ነው አለ። ከዛ በኋላ በበሩ የሚገባ ግን የበጎች ምንድን ነው? እረኛ ነው አለ። በረኛው ደግሞ ለእርሱ ምን ይልለታል? ይከፍትለታል። የራሱን አይደለም፣ የራሱን በጎች በየስማቸው ጠርቶ ምን ይላቸዋል? ከሌሎች በጎች መካከል የራሱን በጎች ምን ይላል? ስለዚህ ኦል ሂዩማኒቲ የሰው ልጅ በአጠቃላይ በመጽሐፍ ቅዱስ በመንፈሳዊ ቋንቋ ምንድን ነው? በግ ነው። ለዚህ ነው ኢሳይያስ ኢየሱስ ከመምጣቱ በፊት ጴንጤነት ከመጀመሩ በፊት ዳግም ልደት ከመምጣቱ በፊት እኛ ሁላችን እንደምኖች እንደ በጎች። ስለዚህ የሰው ልጅ ሁሉ በአጠቃላይ እንደምን እንደ በግ። ለምን ሲባል እንደ በጎች ተቅበዘበዝን። ስለዚህ እግዚአብሔር ወደ ምድር ሲመለከት ፕላኔት እርዝ ማለት የበጎች በረት ናት። እግዚአብሔር አይናችሁን ይክፈት። ምድር ማለት ክብ ቅርጽ ያላት ድንጋይ ምናምን አይደለችም። በእግዚአብሔር እይታ የበጎች ምንድን ናት? በረት ናት። እኔ ጋር ናችሁ? ስለዚህ እግዚአብሔር ወደ ምድር ሲመለከት የሆነች ክብ ነገር ትታያለች ብሎ አይደለም ከመንፈስ ቅዱስና ከክርስቶስ ጋር የሚያወራው። በረት ነው። የምኖች በረት? የበጎች በረት። አሁን ኢየሱስ እያወራ ያለው ወደ በጎች በረት በበሩ የማይገባ በሌላ ግን የሚገባ እርሱ ምንድን ነው? ሌባ ነው አይደል ያለው? ተመልከቱ። ኢሳይያስ ደግሞ እኛ ሁላችን ምንድን ነን አለ? በጎች ነን አለ። በጣም ደስ የሚለኝ ዮሐንስ ደግሞ መጥምቁ ዮሐንስ ደግሞ ኢየሱስን ሲያየው የዓለምን ኃጢአት የሚያስወግድ ምን በግ፣ እሱም በግ ነው። ዩሲ በጎችን ለማዳን የመጣ በግ። ሄሎ፣ ወደ በጎች በረት በግ ሆኖ የገባ በግ። ስለዚህ አሁን ኢየሱስ እያወራ ያለውን በደንብ ስሙኝ። ወደ በጎች በረት፣ የበጎች በረት ትርጉሙ ማን ነው አለን? ዓለም፣ እኛ የሰው ልጆች። እየሰማችሁ ነው? የሰው ልጆች በስጋ የተፈጠሩ ስጋና ደም ለብሰው የመጡ መንፈስ፣ ነፍስ፣ ስጋ ያላቸው በአጠቃላይ እነርሱ የሚኖሩበት ክልል የበጎች ምን ተባለ? በረት ነው። አሁን ስሙ እንግዲህ። ስለዚህ የበጎች በረት ነው። እኛ እንደ በጎች ነው። መጽሐፍ ቅዱስ እንደውም እንደ በግ እንደሆንን መጽሐፍ ቅዱስ በደንብ ብዙ ቦታ ያስተምረናል። አሁን ታዲያ እንደዚህ ያለ እውነት እውነት እላቸዋለሁ ወደ በጎች ምን በረት፣ ወደ ሂዩማኒቲ በበሩ ምን የማይል የማይገባ በሌላ መንገድ ግን ተንጠልጥሎ የሚገባ እርሱ ምንድን ነው? ሌባ ነው አለ። ስለዚህ ኢየሱስ ሲናገር ምንድን ነው ያለው? አንድ ተንጠልጥሎ የገባ አለ።
በሌላ መንገድ የገባ አለ፣ በፕሮፐር ዌይ ያልገባ ኢሊጋል ኤንቲቲ። እና አጠገባችሁ ያለውን ሰው ስለ ሰይጣን ስታስብ ካሁን በኋላ አትጨነቅ በሉት። ኢሊጋል ኤንቲቲ ነው ማለት ህገ ወጥ ነው። በህግ አይደለም የገባው። ሲገባ ራሱ ተንጠልጥሎ ነው የገባው። ስለዚህ አት ኤኒ ታይም ተንጠልጥሎ የገባን ሌባ ተንጠልጥሎ ለብዬ አትሉትም። ሄሎ ኢየሱስ እኮ አሁን እየሳለላቸው ያለው እኮ የሰፈር እኮ ስብከት አይደለም። ወደ በጎች በረት በምኑ የማይገባ በበር የማይገባ በሌላ መንገድ ግን ምን የሚል የሚገባ እርሱ ሌባ ነው፣ ወንበዴ ነው፣ ነጣቂ ነው አለ አይደል እንዴ? ኦኬ። ከዛ በኋላ እንደዚህ አለ፣ በበር ግን ምን የሚል የሚገባ እርሱ ግን የበጎች እረኛ ነው። ኢየሱስ ደግሞ ስለራሱ ምዕራፍ 10 ቁጥር 10 ላይ ስታነቡ እዚሁ ክፍል ላይ እኔ አለ ይኸውላችሁ ወረታች ስትወርዱ ከ10 በኋላ መሰለኝ ህይወት እንዲሆንላቸው የሚለው 10 ላይ ነው። ከዛ በኋላ እኔ አለ እውነተኛ ምንድነኝ አለ የበጎች እረኛ ነኝ። እውነተኛ የበግ እረኛ ነኝ ካለ እውነተኛ የበግ እረኛ ያደረገው ኢየሱስ አምላክ ስለሆነ አይደለም፣ በበር ስለገባ ነው። እግዚአብሔር አይናችሁን ይክፈተው። ማለት በበሩ መግባቴ ነው የበጎች ምን ያደረገኝ እረኛ። አይ earned it ይገባኛል። እረኛ በሆን ይገባኛል። ምክንያቱም የገባሁት ቤት ነው፣ በበር በኩል ነው። በበሩ ነው የገባሁት፣ በረኛው ደግሞ ከፍቶልኝ ነው አለ። ስለዚህ ሌላ ከፋች አለ። ሄሎ ይሄንን ከፋች ደግሞ እናገኘው ማን ነው? እግዚአብሔር አብ። the only person ወደ humanity ፍጥረትን መላክ የሚችል እግዚአብሔር አብ ብቻ ነው። ኦቶሪቲ የሱ ብቻ ነው። ስጋና ደም አድርጎ ወደ ምድር ሰውን መላክ የሚችል እግዚአብሔር ብቻ ነው። ስለዚህ ኢየሱስ እንደዚህ ያለ ወደ በጎች በር በበር የማይገባ በሌላ በኩል የሚገባ እርሱ ምንድን ነው? ሌባ ነው። ደግሞ መጽሐፍ ቅዱስ ሌባው ማን እንደሆነ ደግሞ ወደታች ስትወርዱ ታገኙታላችሁ። ምንም መነጋገር አያደርግም። ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ ስለዚህ መጣው። ስለዚህ ሌባው ማን እንደሆነ ሲናገር በጎን የገባ ነው፣ ዘሎ የገባ ነው፣ ኢሊጋሊ የገባ አለ። ኢሊጋል ሆኖ ገብቷልና ስሙ ሌባ ነው። ሊያርድ ሊያጠፋ ነው የሚመጣው አይደል ያለው። ኦኬ አሁን አንድ ነገር ልንገራችሁ። ሌባ ፊት ለፊት አይቶ የሚያውቅ ሰው እስቲ ካለ ታውቂያለሽ? ሌሊት ነው ያየሽው? አይ የቀኑ ችግር የለውም። ሌባ ግቢ ውስጥ ገብቶ ቀን ሌሊት አይታችሁ ታውቃላችሁ? ይኸውላችሁ በጣም አስደንጋጭ ፍጡር ቢኖር ሌሊት ሌባ ነው። ሰፈር አብሯችሁ በየተጫወተ ልጅ ሌሊት ሲገባ ያስፈራል፣ ጸጉር ያቆማል። እኔ አስታውሳለሁ እኛ ሰፈር አንድ ጊዜ ልክ ገብቶ በመስኮት በኩል እንዲገልጬ ሳየው ድምጼ ጠፋብኝ። the very fact በራሱ መቼ ስለመጣ ሌሊት ብቻ እኮ አይደለም፣ በምን ስለገባ ዘሎ ስለገባ ወዲያው ማለት ነው። ቀን ላይ የነበረ ሰላም ብዬ ያለፍኩት ልጅ መሆን አልቻለም። the moment ልክ ዘሎ ከገባ በኋላ ያ ልጅ ሲገባ አንድ ነገር ቆርጦ ነው የሚገባው። ካገኙኝ ቀድሜ ወይም ደግሞ ሊያመልጥ። ለምን ሌባ በአጠቃላይ በራሱ ማለት ነው እስኪገኝ ድረስ ያለው ነገር እንዳለ ሆኖ the moment ግን ብርሃን ስታበሩበት የመጀመሪያ እርምጃው መጋደል አይደለም። እናንተ ግቢ በአጥር ዘሎ የገባ ሌባ በሌሊት ነው ዴፊኒትሊ የሚገባው ብዙ ጊዜ። ስለዚህ መብራት ካበራችሁበት ይውጡና እንተያያለን አይልም። ምንድነው የሚለው? the moment you shine a light upon him። ልክ ዛሬ ይሄን ትምህርት ተምራችሁ ሲጨርሱ አቋም ስትወስዱ ብርሃን ስታበሩበት የትኛውም ሌባ ለቆ መሄድ ግዴታው ይሆናል። እየሰማችሁ ነው? በሌላ አነጋገር ዘሎ የገባ ነገር ሁሉ ዛሬ ዘሎ እንደገባው ካወቅንበትና ከነገርነው መልቀቅ ግዴታው ነው። ኦኬ ስለዚህ ኢየሱስ እንደዚህ አለ፣ እኔ አለ ሌባው እንዲህ ነው አለ ማንነቱን ሲናገር። ከዛ በኋላ ግን በረኛው ለበጎች እረኛ በበሩ እንዲገባ በሩ ምን ይልለታል? ስለዚህ በሩን እናገኘው። ሄሎ ዩ ሲ ከዚህ ልጀምርላችሁ። እግዚአብሔር አዳምን መጽሐፍ ቅዱስ ከምድር አፈር አበጀው፣ የህይወትንም እስትንፋስ አለበት። አዳምም ሕያው ነፍስ ያለው
ሆነ ይልና አዳም መንቀሳቀስ ጀመረ እና አዳም መኖር ሲጀምር የመጀመሪያውን አዳም ነው የምላችሁ ዘፍጥረት ምዕራፍ 1 እና 2 ላይ ያለው መኖር እየጀመረ ያለ እግዚአብሔር ሲመለከተው አዳም ለፍጥረት ሁሉ ስም አወጣ። በሁሉ አቅጣጫ ላይ የነበረውን ነገር ካደረገ በኋላ መጽሐፍ ሲናገር እንደዚህ ይላል፣ ለአዳም ግን እንደርሱ ያለ ምን አልተገኘም ነው የሚለው። ሄሎ መጽሐፉን አንብቡ። እንደርሱ ያለ ረዳት አልተገኘለም። አሁን እንድታስቡ ፈልጋለሁ። እንደርሱ አይነት አዳም ካይንድ የእርሱ አይነት ረዳት አልተገኘም። ሌላ ረዳቶች አሉት። የእርሱ አይነት ረዳት ነው ያልተገኘለት አዳም። ከኔ ጋር ናቸው። ለፍጥረት ሁሉ ስልጣን ስለነበረ የሚያዛቸውን ሁሉ ሊያደርጉለት የሚችሉ ፍጥረቶች ነበሩት። እንደርሱ ያለ ሌላ ረዳት ግን አልተገኘለትም። ለምን ሲባል የእግዚአብሔር ኢንቴንሽኑ ፍጥረትን ሁሉ የሚገዛ አዳምን መያዝ ሳይሆን አዳምን ማባዛት ነው። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ቃል ውስጥ እኮ አዳም እኮ ማመልከቻ አስገብቶ አይደለም የብቸኝነት ስሜት ተሰምቶት በእግዚአብሔር ክብር ውስጥ ይኖር የነበረ ከእግዚአብሔር ጋር አብሮ ይኖር የነበረ በፕሬዘንስ ያለ ሰው ብቸኝነት አይሰማው። አዳም was fully በጣም የተያዘ ጥግብ ያለ ፐርሰናሊቲ ነበረው። አዳም ችግር ስላሳየ አይደለም። መጽሐፍ ቅዱስ እኮ አዳም በእግዚአብሔር መልክ ነው የተፈጠረ ይላል። ስለዚህ ከመውደቁ በፊት አዳም የምንም ጥያቄ አልነበረውም። ሳቲስፋክሽኑ እግዚአብሔር ነበር። ሙሉ ለሙሉ እግዚአብሔር ያከበረው ነበር። አዳምን ግን እግዚአብሔር ሲመለከት ሰው ብቻውን ይሆን ዘንድ መልካም አይደለም ሲል እኮ አዳም ብቻውን መቅረት የለበትም፣ መባዛት አለበት። አልገባችሁም? መባዛት አለበት። ስለዚህ አዳምን የሚያባዛ መፈጠር አለበት። ይሲ ሴት ማለት የወንድ ማባዣ ናት። አልገባችሁም? እየሰማችሁኝ ነው? ሴት ማለት የወንድን ብቸኝነት ለማስተካከል የተፈጠረች ፍጡር ሳትሆን ወንድን የምታባዛ ዲዩ ነው። የሴት ልጅ የሴት ተፈጥሮ ሴት በምትኖርበት ዘመን በሙሉ ማለት ነው 60 ዓመት ብትኖር 60 ዓመት ከኖረች ከ60 ዓመት ውስጥ አላውቅም ስንት ዓመት እንደየሰው ይወስነዋል። ከ40 እስከ 45 ዓመት ድረስ ሴት ልጅ በአመት 12 እንቁላል ታመርታለች። ስለዚህ 40 ዓመት ከኖረች 40 ሲባዛ ስንት ማለት ነው? 12 480 እንቁላል ታበዛለች አይደለ? በጣም የሚደንቃችሁ እንዲህ ዝም ብላችሁ ስትመለከቱ 60 ዓመት ኖራ ሴት ልጅ 480 እንቁላል ብቻ ነው የምትሰጠው። በጣም ኢኮኖሚው ደስ አይልም። ግን ወንድ ሲጨመርበት ማለት ነው ወንድ ልጅ ደግሞ በሌላ አነጋገር በአንጻሩ ማለት ነው አንድ ጊዜ ከሴት ጋር ሲተኛ 500,000 ልጅ መሆን የሚችል አፈጣጠራችን እንዲህ እኮ ነው። እየሰማችሁ ነው? አጠገባችሁ ያለውን ሰው አንተ በራስህ ሚራክል ነህ በሉት። ተአምር እያልክ አትጸልይ በሉት። ንገሩት። ምንም መንፈሳዊ መሆን አያስፈልግም። ጴንጤነት አያስፈልግም። አጠገባችሁ ያለውን ሰው አንተ ተአምራት ነህ በሉት፣ ወይም አንቺ ተአምራት ነሽ በሉት። 499,999 የወንድ ዘር ሞቶ አንድ ተሳክቶለት እንቁላል ስለሰበረ ነው እናንተ የሆናችሁት። ስለዚህ እኔ ሚራክል ነኝ። 499,999 መካከል የነበረ ፍጭትና ውጊያ ማለት ከፍልሚያ በኋላ እኔ ተገኘው። ምክንያቱም በሳይንሱ አንድ የወንድ ዘር አንድ የሴትን እንቁላል አግኝቶ ልጅ ይባላል አይደል እንዴ? ግን ሲሄዱ በእምነት የሚሄዱት 500,000 ናቸው። የሚያገኘው ስንት ነው? እኔ ሚራክል ነኝ፣ በራሱ ሚራክል ነኝ። ሄሎ አሁን ግን ጥያቄ ልጠይቃችሁ። አዳምን እግዚአብሔር ገና ከመጀመሪያ ሲጀምር ሲፈጥረው he is fully አግኝታችሁኛል? ኃይለኛ ሎድድ የሆነ ማሽን ነው። መብዛት ይችላል። ችግሩ ማባዣ አጣ። ስለዚህ የግድ እግዚአብሔር አዳም ይሄን የሚያህል ነገር ይዞ እንዴት ብቻውን ይቀመጣል? ብቻውን መሆን የለበትም። ምን ይፈጠርለት? ስለዚህ የምታባዛው ማለት ነው። ዩሲ መንፈሳዊ ትርጉሙን ላሳያችሁ። ኢየሱስም ኤቭሪቲንግ ዲፖዚትድ ሆኖበት እርሱ ውስጥ የመለኮት ሙላት በሰውነት ተገልጦ ሁሉ ነገር ተቀምጦበት ወደ ምድር መጣ። እግዚአብሔር ሲመለከተው አንተማ ብቻህን አትቀርም አለ። ሃሌሉያ
ስለዚህ አንተን ማባዛት አለብኝ አለና ሙሽራይቱን ለርሱ ሰጠው። ቸርች ሚንስ የኢየሱስ ማባዣ ማለት ነን እኛ። ለዚህ ነው እኮ መጽሐፍ ቅዱስ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያለ እድሜው ምን ይሆናል? ይረዝማል። በሌላ አነጋገር ኢየሱስ ብቻውን እንዳይቀር እግዚአብሔር አስቀድሞ አየና በእኛ አባዛው። ስለዚህ ያጠገባችሁ እኔ እኮ የጌታ ማባዣ ነኝ በሉ። የእርሱን ህይወት የማባዛው እኔ ነኝ። የእርሱን ህይወት ዩሲ። አሁን ብዙዎቻችሁ የቅድሙን ትምህርት ሳስተምር ስላደም ፒተር ወዴት ሊሄድ ነው? ኤቭሪቲንግ ጎስ ቱ ጂሰስ። አሁን ተመልከቱ። ታዲያ ኢየሱስ እንደዚህ አለ፣ ወደ በጎች በረት በምን የሚገባ? በበር የማይገባ በዘሎ የሚገባ እሱ ምንድን ነው አለ። ስለዚህ በረኛው በዘላለም ሐሳቡ እግዚአብሔር አብ ወደ ፕላኔት እርስ መግቢያው ሔዋን ናት ብሏል። ስለዚህ ሔዋን ማለት ወደ ፕላኔት እርስ ሰዎች የሚገቡባት መግቢያ ናት። ወደ ሂዩማኒቲ ማንም ስጋና ደም ሆኖ መግባት ካስፈለገው ሴት የግድ መኖር አለባት። ስለዚህ አዳም ብቻውን ፍጥረትን ሁሉ ወደዚህኛው ወደሚታየው ዓለም ማምጣት ስላልቻለ የግድ ወደዚህኛው ዓለም የሚያስገባ በር ተሰጠው። ስሟ ሔዋን ይባላል። ስለዚህ አሁን ኢየሱስ እንደዚህ አለ፣ ወደዚህ ዓለም በሔዋን በኩል የማይገባ በሌላ ዘሎ የሚገባ እርሱ ምንድን ነው? ሌባ ነው። መቼ ነው የገባው ሲባል ዘፍጥረት 3 ላይ በሔዋን በኩል መግባት ስላልቻለ ዲያብሎስ ስጋ ሆኖ በእርሷ ውስጥ ተቀምጦ ወደ ሰው ልጆች መድረስ ስላልቻለ መጽሐፍ ቅዱስ ሲናገር በእባብ ውስጥ ሆነና ሐሳቧን አበላሸና በዚህኛው በኩል ዘሎ በሐሳቧ ገባ። ስለዚህ ከዛ ጊዜ ጀምሮ በመንፈሳዊ ዓለም ዲያብሎስን ሲያየው እግዚአብሔር ኢሊጋል ኤንቲቲ ወደ ሰው ልጆች በምን የገባ? ሐሳብ አበላሽቶ የገባ ፕሮፐር ዌይ አልተጠቀመ ነው። ስለዚህ እግዚአብሔር እንደዚህ አለ፣ ፕላኔት እርዝ ላይ አደጋ ደርሷል አለ። ወደ ሰው ልጆች ያልተጠበቀ ሌባ ገብቷል። በሌላ መንገድ ነው የገባው። ሔዋንን አታሎ ነው የገባው። ስለዚህ ምን እናድርግ ሲባል እናስወጣው አለ። እንዴት ነው ብናስወጣው የሚባለው ነገር ውይይት ሲጀመር እንዲህ አለ፣ እሱ እንደገባው እኛም ብንገባ ኢሊጋል ነን። ምክንያቱም እግዚአብሔር ሰማይ ሰማያት የእርሱ ነው፣ ለምድር ደግሞ ለሰው ልጅ ደግሞ ምን ሰጠ ይላል? ምድር። ስለዚህ ኢሊጋል ሳንሆን እንዴት እንግባ ተባባሉ። ከዛ የሥላሴ ሁለተኛው ክፍል ወጣና እንደዚህ አለ፣ እኔ ሌጋል ሆኜ ልግባ አለ። መንፈስ ቅዱስ ደግሞ ሌጋል መሆን ካስፈለገ በር ሄጄ ላገኝልህ አለው። ስለዚህ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ነገር እንዲሰራ ሆነ። ስለዚህ ከዛ ጊዜ ጀምሮ እግዚአብሔር ህጋዊ ሆኖ ህጋዊ ያልሆነውን ዲያብሎስን ከሰው ልጆች ክልል ለማውጣት ፕሮጀክት ጀመረ። አብራችሁ ናችሁ? ስለዚህ ከዛ ቀን ጀምሮ እግዚአብሔር ከሰማይ ሆኖ ሲመለከት በምድር ላይ የሚሆነውን ነገር ሁሉ ሲያይ እንዲህ ነው የሚለው፣ ኢሊጋል የሆነ ነው፣ ግድ የለም ዘመን እስኪመጣ ነው። ዘመን በመጣ ጊዜ ከህግ በታች ከሴትም በታች የተወለደው ሲመጣ ኢሊጋል የገባውን ሰው ኢሊጋል የገባውን ኤንቲቲ ከሰው ልጆች መካከል ነቅሎ ያውጣዋል። ስለዚህ አሁን ኢየሱስ እየነገራቸው ያለው የፍጥረትን አካሄድ ነው። እውነት እላቸዋለሁ ወደ በጎች በረት ወደ ሰው ልጆች በበሩ ምን የማይገባ ስጋና ደም ሆኖ የማይገባ በሴት ተወልዶ የማይገባ ነገር ግን በሌላ መንገድ ምን የሚል የሚገባ ሐሳቧን አበላሽቶ የገባው እርሱ ምንድን ነው? ሌባ ነው፣ ነፍሰ ገዳይ ነው፣ አራጅ ነው። እርሱ ሌባ ነው፣ ወንበዴ ነው አለ። ስሙ ማ ይባላል? ዲያብሎስ። ከዛ ግን እንዲህ አለ፣ በበሩ ግን የሚገባ አይደለ? እርሱ ምንድን ነው አለ? የበጎች እረኛ ነው። በሌላ አነጋገር በበሩ የሚገባ ሌጋል ነው። ለምን ስጋ ሆነ ካላችሁኝ ሌጋል ለመሆን ነው። ለምን በስጋ ተገለጠ ካላችሁኝ ሌጋል የሆነ ኤንቲቲ በምድር ላይ ባለመብት እንዲሆን፣ በምድር ላይ በመብቱ ማዘዝ እንዲችል፣ በምድር ላይ በመብት እንዲኖር ነው ስጋ የሆነው። ሄሎ አብራችሁ ናችሁ? ስለዚህ እኔ አሁን የማስተምራችሁ ትምህርት ዝም ብሎ ትምህርት አይደለም፣ መሰረታዊ የክርስትና ትምህርት ነው። ሌጋል መሆን ነበረበት። ሌጋል የሚለው ቃል ህጋዊ መሆን ነበረበት። እንዲህ ምሳሌ ልስጣችሁ። የሌላ ሀገር ፕሬዝዳንት በሌላ ሀገር ላይ አስተያየት መስጠት ይችላል እንጂ ህግ ማውጣት አይችልም። እውነት ውሸት? ስለዚህ አሁን የአንድ ሀገር ፕሬዝዳንት ብድግ ብሎ አማረኝ ብሎ ለዚህ ለማይመለከተው ክልል ህግ ማውጣት ይችላል? አይችልም።
እንደገና ደግሞ የሌላ ሀገር ፕሬዝዳንት ወይም የሌላ ሀገር ተወላጅ ማለት ነው አንድ ቀን ተነስቶ ምረጡኝ ብሎ እንቅስቃሴ አይጀምርም። ሌላ ሀገር ሄዶ መመረጥ የሚችለው በሰፈሩ፣ በቀየው፣ በሀገሩ ነው፣ በክልሉ ነው። በክልሉ ባልሆነ ቦታ ላይ እኔ ካልገዛው ማለት አይችልም። አሁን እንዲህ እንድትስሉ ፈልጋለሁ። ዲያብሎስ ያለ ክልሉ ዘሎ የገባ ነው። ስለዚህ ከዚህ ያለ ክልሉ ከገባበት ቦታ መውጣት ካለበት የሚያስወጣው የግድ ያስፈልጋል። ለምን? በዛ ወቅት ህጋዊ መብት የነበረው ሰው በፈቃዱ መብቱን ሰጥቶታል፣ ስልጣኑን ሰጥቶታል። ስለዚህ አዳም ይሄንን በአጥር የገባውን ሰው ስብከት ከሰማ በኋላ ሰው አልኩት ይቅርታ፣ ዲያብሎስን ከሰማ በኋላ ልክ ወዲያው ስብከቱን አሜን ሲል ከላዩ ላይ የነበረው የገዢነት ስልጣን ከማ ተወሰደ? ከአዳም ተወሰደ። ከዛ ጋር ተያይዞ ግን ሌላ ነገር ቀጠለ። አዳም ግን የመባዛት መብቱን አላጣም። ያጣው የገዢነት መብቱን ነው። ስለዚህ መጽሐፍ ቅዱስ ሲናገር በእግዚአብሔር መልክ እንደተፈጠረ የተነገረለት አዳም በዘፍጥረት መጽሐፍ ምዕራፍ 5 አዳምም በመልኩ በምሳሌው ምንን ወለደ ይላል? ልጆችን ወለደ ይላል። በምኑና በምኑ? ሳይወድቅ ቢሆንስ የወለደው በእግዚአብሔር መልክና በእግዚአብሔር ምሳሌ ልጆችን ወለደ ይባል። ከዛ ጊዜ ጀምሮ ሔዋንና አዳም ማባዛት ጀመሩ። ያባዙት ግን ማንን ነው? የራሳቸውን መልክ ነው። ከዛ ጊዜ ጀምሮ ምድር ላይ ሁሉ የሚባዛ ሰው የማመልክ ነው ማለት ነው ያለው? የአዳም መልክ ነው ያለው። አዳም ነበር እየተባዛ የነበረው። ስለዚህ እግዚአብሔር እንደዚህ አለ፣ ይሄንን የተበላሸ ዘር፣ ይሄንን የተበላሸ ነገር ማስተካከል አለብን አለ። ስለዚህ ምን እናድርግ ሲባል ህጋዊ እንደሆንን በህግ ህገ ወጥ የሆነውን እንድናስወጣ ያስፈልገናል አለ። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ያላል፣ ወደ ዓለም በኩርን ሲያስገባ፣ ዕብራውያን መጽሐፍ ላይ እንዲህ ይላል፣ ወደ ዓለም በኩርን ሲያስገባ፣ ወደ ፕላኔት እርስ በኩርን ሲያስገባ እዛ የነበረው። ስለዚህ እግዚአብሔር እንደዚህ አለ፣ ይሄንን የተበላሸ ዘር፣ ይሄንን የተበላሸ ነገር ማስተካከል አለብን አለ። ስለዚህ ምን እናድርግ ሲባል ህጋዊ እንደሆንን በህግ ህገ ወጥ የሆነውን እንድናስወጣ ያስፈልገናል አለ። ስለዚህ መጽሐፍ ቅዱስ ሲናገር እንደዚህ ያላል፣ ወደ ዓለም በኩርን ሲያስገባ፣ ዕብራውያን መጽሐፍ ላይ እንዲህ ይላል፣ ወደ ዓለም በኩርን ሲያስገባ፣ ወደ ፕላኔት እርስ በኩርን ሲያስገባ እንዲህ ይላል፣ መባንና የሚቃጠልን መስዋዕት አልወደድክም፣ ስጋን ግን አዘጋጀህልኝ። ዩሲ በምድር ላይ ለኢየሱስ ምንድን ነበር የተዘጋጀለት ማለት ነው? ስጋ። ስለዚህ ገብርኤል መጥቶ ማርያምን ሲያነጋግራት እያለ ያለው በበሩ መግባት የፈለገ በረኛው የፈቀደለት አዲስ ዘር መጥቷል። ስለዚህ ሔዋንን እንደዚህ አላት፣ አሁን እግዚአብሔር ፈልጎሻል፣ መርጦሻል፣ ሞገስ ባንቺ ላይ ይቀመጣል፣ ጸጋ ይበዛልሻል፣ የእግዚአብሔር ጉብኝት ይመጣል ሲላት እንደዚህ አለች፣ ወንድ ስለማላውቅ ይህ እንዴት ሊሆን ይችላል ሲል በእግዚአብሔር አሰራር በሰማይ እቅድ እንደዚህ ተባለ፣ ወንድ የሌለበት ሌላ ወንድ መምጣት ስላለበት የግድ አንቺ ያለ ወንድ አንድ ወንድ ትወልጃለሽ አላት። ወንድ የሌለበት ምን ማለት ነው? አዳም የሌለበት የአዳም ቅጥያ ያልሆነ። ዩሲ ኢየሱስ ማለት አዳምን የቀጠለ ሳይሆን አዲስ ዘር ሆኖ የመጣ ነው።